ለውጥ ላይ ነን ሽግግር ላይ ነን ብለው ሚሊዮን የአገሪቱ ሰዎች ያምናሉ። በዚህ ለውጥ ውስጥ ከአራቱም ድርጅቶች ውስጥ ኢህአዴግ የሚባለው የአራት ድርጅቶች ህብረት እንደሆነ ይታወቃል። ከዛ ውስጥ ለለውጡ ህዋት ድርሻ ነበረው ወይስ እንቅፋት ነበር ለለውጡ? ኦፍ ኮርስ ይሄን ነገር ያው ሰፋ አድርጎ ማየት ጥሩ ነው። ይሄ ለውጥ በሁሉም ኢትዮጵያውያን በኢህአዴግም ውስጥ በሁሉም ትብብር የሆነ ነው ብዬ ነው የማምነው። ለምንድነው ህዋትን አሁን ብትመለከቺ በወቅቱ ይሄ ለውጥ እንግዲህ አመራር ሲቀየር ያ በሐሳብ ልዕልና ተወያይተው አመራር ሲቀየር ቅር ያላቸው ሰዎች ነበሩ። ቅር ብላቸውም ግን ያደረጉት ምንድነው ወደ አልሆነ አቅጣጫ አልገፉም ማለት ነው። አሁን የሆነ የሚሊተሪ አመራር ጫፍ ላይ የነበረ ሰው በወቅቱ የሚያዛቸው ሰራዊት ነበሩት። ራሱ መተኮስ ይችላል፣ ማስተኮስም ይችላል። ወደ ሊቢያ አይነት ወደ ሶሪያ አይነት ወደ የመን አይነት የማምራት እድሎች ነበሩ። ስለዚህ ለሀገሬ የሚል ስሜት ነበር ማለት ነው። ስጋት ቢኖርም ስሜት ነበር። በቀጥታ ያስቀምጡ ህዋት በምርጫው ወደፊት እንዲገፋ በዛ ውስጥ ምርጫ እንደተካሄደ ይታወቃል። ከጥቂት ወራት ጊዜ ውስጥ ህዋት ለለውጡ ደንቃራ ነበር ወይስ ተሳትፎ ነበረው የሚለው በቀጥታ ያስቀምጡ። አሁን የለውጡ ደንቃራ ነበር ተብሎ ያው ለብቻው አንዱን ወይም ሁለቱን ለማለት ሳይሆን ለውጡን የሚያደናቅፍ አስተሳሰብና ተግባር ያላቸው በሁሉም ድርጅቶች ውስጥ አሉ። በሁሉም ድርጅቶች ውስጥ በአራቱም ድርጅቶች ውስጥ አሉ። በተወሰነ መጠን ያው የድርሻ መበላለጥ ሊኖር ይችላል። ለውጡንም በማምጣት አንፃር ለውጡንም ከመደገፍ አንፃር በሁሉም ድርጅቶች ውስጥ የለውጡ ደጋፊዎች አሉ። እሱም የድርሻ መበላለጥ ሊኖር ይችላል እንጂ ኢህአዴግ እንደ ኢህአዴግ ውይይትም ሲደረግ ችግሮቹም ሲተነተኑ የወደፊት አቅጣጫዎችም ሲቀመጡ ሁሉም ተስማምቶበት የራሱን ሐሳብ አስቀምጦ በሐሳብ ተደማምጦ በሐሳብ ሌልና ማምኖ ተቀብሎ ነው የገባው እና ከዛ አንፃር ቢታይ ነው የሚሻለው። የአራቱም ፓርቲዎች እርሶ እንደሚያምኑት በሳቱ እኩልና ተመሳሳይ ስልጣን ነበራቸው ብለው ነው? አራቱም ፓርቲዎች እኩል የህዋት ላይነት በውስጡ አልነበረም? እንደዛ አይነት ነበር። ይሄ ምንም ማለት በብዙ ቦታዎች የሚታዩ ነው። አንዱ የበላይ ሌላው የበታች፣ አንዱ ተጠቃሚ ሌላው ተጎጂ ቢሆንም ግን ያንን ችግር የአንድ ብቻ ማድረግ አይቻልም። ይሄ ትክክል አይደለም ብሎ መከራከርም የነበረበት ወገን አለ። አለመከራከሩ ያስጠይቋል። ቀደም ብሎ ማለት ነው። ከአሁኑ ጊዜ ቀደም ብሎ ይሄ ልክ አይደለም በዚህ አዋጣንም ብሎ ማለት ይችላል። ያጠፋንም ማስተካከል ይቻል ስለነበረ በዛ አቅጣጫ ማየት ነው ጥሩ የሚሆነው። እሺ የስልጣን ክፍፍሉና የስልጣን ድርሻው በኦህዴድ ብቻ የተጠቃለለ በኦዲፒ ብቻ የተጠቃለለና እኛን ያገለለ ነው ሲል የአማራ ክልል ቅሬታውን አቅርቧል። በዚህም አባሎቻችን እየቆዘሙ ነው። ኦሮማራ ሜዳው አካይድ ለተወሰነ ጊዜ ብቻ እስከ ምርጫው ጊዜ ብቻ የተጠቀሙብን ነው የሚለውን እንዴት ያዩታል? ይሄ ትልቅ ቅሬታ አምጥቶባቸዋል። በዚህ አካባቢ አሁን ከስልጣን አንፃር የተነሳው ያው ካለው የህዝብ ፕሮፖርሽን ስልጣን በዛ ደረጃ ነው የሚለካው። ፓርላማም ሲካሄድ ሌላም አካባቢ ሲካሄድ ስልጣን በዛ ነው የሚታየው። አሁን ኦሮሞ ካለው ቁጥር አንፃር ብዙ ሚኒስቴሮች ብዙ እንደዚህ አይነት ይዟል የሚያስብል በርግጥ እንዲሁ የሀሜት ካልሆነ በስተቀር እንዲያውም ካላነሰው በዛ የሚያስብል ነገር የለም ማለት ነው። ሁለተኛ ደግሞ ስልጣንን ስናይ በዛ አካባቢ ውሳኔ የሚወሰነው አንደኛ በካቢኔ ነው። ሁለተኛ ደግሞ በኢህአዴግ
በስራ አስፈጻሚም ቢሆን በማዕከላዊ ኮሚቴም ቢሆን በዛ ደረጃ ነው የሚሆነው። ኢህአዴግ 4 ፓርቲ ነው። በ4 ፓርቲዎች በስራ አስፈጻሚ ደረጃ 99 አባላት የሚሳተፉበት ነው ያለው። በኢህአዴግ ምክር ቤትም በዛው 45 ሰው የሚሳተፍበት ነው። አሁን ይሄ ካለው የፓርቲዎች የአባላት ብዛት አንፃር ከሚወክሉት የህዝብ ብዛት አንፃር ይሄ ፍትሃዊ ነው የሚያዝብል ባይሆኑም አሁን ያለው በዚሁ ነው። የተቀየረ ነገር የለም። ቁልፍ ቦታዎችን እኮ በደራሳችሁ ተቆጣጣራችሁ ነው የምትባሉት። ቁልፍ ቦታ ማለት ምንድነው? ቁልፍ ቦታ አሁን ቁልፍ ያልሆነ የታለ? ሁሉም ሚኒስቴር ሲመሰረት በዛ አግባብ የሚሰራ አስፈላጊ ለዚህች ሀገር ግንባታ አስፈላጊ ነው ተብሎ የሚሰጥ ነው። ዝም ብሎ አይደለም የሚደረገው፣ ታይቶ ነው። አሁን አንድ በዛ ደረጃ ማየት ነው። ሁለተኛ ስልጣን ሲናይ ከፖለቲካ አንፃር ምንድነው ያደረግነው? አሁን አንድ ሰው የሆነ ቦታ ላይ ቢቀመጥ እዛ ጋር በመቀመጡ ሌላውን በማግለል ለኦሮሞ ብቻ የሰራ ከሆነ እሱ ችግር ፈጥሯል። አማራም ቢሆን የሆነ ቦታ ተቀምጦ ሌላውን በማግለል በዛ ደረጃ ለራሱ የኔ ወገን ነው ለሚለው ብቻ የሚሰራ ከሆነ በኢትዮጵያ ደረጃ ቁጭ ብሎ ይሄ አግባብ አይደለም። አሁን ለምሳሌ ፍትህ ሚኒስቴሩ አካባቢ ብትሄጂ ያው የፍትህ ችግር በአጠቃላይ ነበረ። ግን ደግሞ ብዙ ሊባሉ የሚችሉ በርካታ መልካም ነገሮች ደግሞ ተሰርቷል። እነዛ መልካም ነገሮች የተሰሩት ለአንድ ወገን አይደለም። የጸረ ሽብርተኝነት ህጉ ሲሰረዝ ከአንዱ ተነስቶ ሌላው ላይ አልቀረም። እስረኞች ሲፈቱ የአንዱ ወገን ተፈቶ ሌላው አልቀረም። እዛ ጋር ማንም ሆነ ማንም አሁን እዛ ካሉት አቶ ብርሃኑ ጸጋዬ ጋር እሳቸው የሚሰሩትን ቢሰራ ማንም ሆነ ማንም ምንም ችግር የለውም ማለት ነው። የኛ ሀገር ችግር ምንድነው? ብዙ ነገሮች ተቋማዊ አይደሉም። ተቋም አልተገነባም። ከሚኒስቴሮች አንፃርም እዛ አካባቢ ችግር አለ። ተቋም ቢኖር ከዚህ አንፃር ማንም ቢሆን ስልጣን የአንድ እናት ልጆች እንኳን ቢሆኑ ለዚህች ሀገር አግባብነት ያለው ነገር የሚጠቅም ነገር ከሰሩ ጥሩ ራዕይ ካላቸው ራዕዩንም ደግሞ ለማስፈጸም መልካም ተግባራትን ከፈጸሙ ያ ችግር የለውም። እነዛን ነገሮች በዛ ብናይ ኦሮሞ አሁን የትም ቢሆን ኦፍ ኮርስ ቅድም ካልኩ መሰረት ቁልፍ ቦታ የሚባለው ነገር ሊባል ይችላል፣ ግን አይደለም። ሁሉም ቁልፍ ናቸው። ትምህርት ቁልፍ ነው ለሀገር፣ ለምሳሌ ግብርና ቁልፍ ነው ኦፍ ኮርስ። ከዛም ባህልም ቁልፍ ነው ለአንድ ሀገር። ባህል መሰረት ነው። ያ ከሌለ አሁን ፖለቲካው በባህል ላይ ይመሰረታል፣ ኢኮኖሚው በባህል ላይ ይመሰረታል። እዛ አካባቢ ሪፎርም አሁን ቻይና ትልቁ የቻይና አብዮት የመጣው በባህል አብዮት ነው። ካልቸራል ሪቮሉሽን ነው ያመጣው። አስተሳሰብን መቀየር ከዛ አንፃር ነው የሚመጣው። ሚኒስቴሮች ሲመሰረቱ ከዛ አንፃር መታየት አለባቸው። ግን ደግሞ ከሁሉም በላይ ማየት ያለብን ማን የት ተቀመጠ ሳይሆን በተቀመጠበት